ቆይ ዶክተሮቹ ምን ነበር ያሉ? መድኃኒትን በስትክክል እየወሰድክ አይደለም። መድኃኒትን አቋርጠ መጀመር ለጤና ጥሩ አይደል? እሱን ታውቃለህ አይደል? እሺ ወንድሜ፣ ከዚህ በኋላ አስተካክላለሁ። ኩኩሻ ወንድሜ ነህ፣ በጣም ተሳስበኛል። ከዚህ በኋላ እንዳታቆም። አመሰግናለሁ ወንድሜ። ቻው በቃ። ለማንኛውም እሺ። ቁራሌ ዋረጉ ጃማ ብረድ እስቲ ያለው ኩኩሻ የምን መድኃኒት ነው? የወደቀ ማንሳት አይደል ስራዬ? ስለቃቀም አግኝቼው ነው። ደግሞ ጠፍታ ሰፈራችንም ናፍቀዋል። ስራ እኮ አንድ ቦታ ሲሆን ኪሳራ ያመጣል። ሰፈራችን አከሰረ እንዴ? ምን መክሰር ብቻ አሳይቶ መሰኝ እንጂ። ኩኩሻ ምርጥ ልጅ፣ ምን ነው ካልጮክ ሰው ይጣራ አይመስልም እንዴ? አንዴ ላውራ መጣውሻ እንዳውርች ሰንትም ላይ ሆነልሽ እንደው ተቸገርሽ። አቤት። ለኩኩሻ የሰጠው መድኃኒት ምንድነው? አንቺ ደግሞ ማነሽ? ጓደኛው ነኝ። አሁን ስለ መድኃኒቱ ንገረኝ። ኩኩሻ ከባድ ህመም ላይ ነው። ምን? የሚሰማሽና እውነተኛ ጓደኛው ነኝ ብለሽ የምታስቢ ከሆነ መድኃኒቱን እንዳቋረጥ ነገር። እሺ ፈለከኝ? ስለማይ ጉዳይ ላወራ ፈልጌ ነበር። ስለማይ ጉዳይ? ስለማይ ጉዳይ የምናወራው ነገር ያለ አይመስለኝም። ይኖራል እንጂ ለሷ ምን አይነት ስሜት እንዳለ መረዳት ቢከብደኝ ነው የሚመስለው። ይሄ የተሳሳተ ጥርጣሬ ነው። የተሳሳተ የሚሆነው በአንተ የተነሳ ከማይያሰብት ጋር ብቻ እንቅፋት እንዳይሆንብኝ። እኔ ለማንም እንቅፋት አይደለም። ደግሞ አታስብ፣ የተሰማኝ ስሜት እኔ ጋር ብቻ ነው ያለው። ያንተ ስሜት ነው። ማይጋ ግን የጥፋተኝነት ስሜት ፈጥሮባታል። እሺ አሁን እኔ ምን ላድርግ? ውሎ ሲያድር የሚሰማት የጥፋተኝነት ስሜት ላሰብኩት የወጣ እንቅል ሊሆንብኝ ይችላል። አንተ የሚያስጨንቀኝ ነገር ነው። እኔ የሚያስጨንቀኝ ደግሞ የዛሬ ነው። ስለዚህ አንተን ነገር ማበላሽበት አቅም የለኝም። ጎበዝ ልጅ፣ እንደሱ እንዳረዳስ ነው ደስ ይለኝ። ስለይሽ የኔ ሰው ያልኩሽን ከጎኔ